ዛሬ የማካፍላችሁ ከወደቀው ትውልድ የተወሰደ ትምህርት በሚል ርዕስ ነው። ከወደቀው ትውልድ የተወሰደ ትምህርት lessons from a fallen generation lessons from a fallen generation ሮሜ 15 ቁጥር 4 ብዙዎቻችን እንደምናውቀው ከቅዱሳት መጽሐፍት በመናገኛቸው ትዕግስትና መጽናናት ተስፋ ይኖረን ዘንድ ቀደም ብለው የተጻፉት ሁሉ ትምህርት እንዲሆኑን ተጽፈዋል ይላል። እንግዲህ የሮሜ መልእክት ጸሐፊ ጳውሎስ እንደሚነግረን ከቅዱሳት መጽሐፍት ትዕግስት እናገኛለን ማለት ነው። መጽናናት እናገኛለን ማለት ነው። እነዚህ ነገሮች ደግሞ ተስፋን ይሰጡናል ማለት ነው። ስለዚህም አስቀድመው የተጻፉት ሁሉ ለትምህርት እንዲሆኑ ተጽፈዋል ስለሚል እኛም ዛሬ ከወደቀው ትውልድ የተወሰደ ትምህርት ለራሳችን፣ ለቤታችን፣ ለሕይወታችን፣ ለቤተ ክርስቲያናችን እንወስዳለን ማለት ነው። ባለፈው እንደነገርኳችሁ ሚስዮናዊ መሰለ የእግዚአብሔርን ቃል ሲያካፍል ያ መልእክት ልቤን ነካው። ማለትም መጀመሪያ ያነበበው ኦሪት ዘዳግም ምዕራፍ 9 ከቁጥር 9 እስከ 12 ያለው ክፍል ዲትሮኖሚ ቻፕተር 9 ቨርስ 9 አፕ ቱ 12 እግዚአብሔር ከእናንተ ጋር የገባው ቃል ኪዳን የተጻፈባቸውን የድንጋይ ጽላቶች ለመቀበል እኔ ወደ ተራራው ወጥቼ ነበር። በዚያም ምንም ነገር ሳልበላና ሳልጠጣ 40 ቀንና 40 ሌሊት ቆየው። ከዚያም በኋላ እናንተ በተራራው ግርጌ በተሰበሰባችሁ ጊዜ እግዚአብሔር በእሳት ውስጥ ሆኖ ሲናገር የሰማችሁትን ቃል በእጁ የጻፈባቸውን 2 የድንጋይ ጽላቶች ሰጠኝ። ከ40 ቀንና ከ40 ሌሊት በኋላ እግዚአብሔር ቃል ኪዳኑን የጻፈባቸውን 2 የድንጋይ ጽላቶች ሰጠኝ። ቁጥር 12 ከዚያም በኋላ እግዚአብሔር እንዲህ አለኝ፣ ፈጥነህ ከተራራው ራስ ላይ ውረድ። ከግብፅ ምድር መርተህ ያወጣው ሕዝብ ክፉ ነገር በማድረግ ረክሷል። እኔ ከሰጠኋቸው ትእዛዝ ሁሉ ወዲያውኑ ርቀው የሚያመልኩትን ጣዖት ለራሳቸው ሰርተዋል ይላል። እህታችን ደስታ ለፕሮግራሙም ለልጆችም ስለጸለየች በዛው ነው የምቀጥለው። ይህንን ቃል ማለትም ዘዳግም ምዕራፍ 9 ከቁጥር 9 እስከ 12 ያለውን የተናገረው ሙሴ ነው። አዎ ይህንን ቃል ሙሴ የተናገረው በግምት በ1406 ቢሲ ነበር ማለት ነው። አራውንድ 1406 ቢሲ። ሙሴ በዚህ ክፍል የገለጻቸው ክስተቶች በመጀመሪያ የተከሰቱት ከ40 ዓመት በፊት በሲና ተራራ በኮሬብ ነበር። ማለትም እስራኤላውያን ከግብፅ ከወጡ ብዙም ሳይቆዩ ነበር ማለት ነው። ታሪካዊ ዳራ እንደሚያስተምረን እስራኤላውያን በ1446 ቢሲ ከግብፅ ወጡ። ዘጸአት ምዕራፍ 12ን ማጣቀስ ትችላላችሁ። ግብፅን ከለቀቁ በኋላ በ3ኛው ወር የመጀመሪያው ቀን ወደ ሲና ተራራ ደረሱ ይላል ዘጸአት 19 ቁጥር 1 ላይ። ይህ ነገር የሆነውም ሆነ አስቀድሞ ሙሴ የተናገረው በሲና ምድረ በዳ ነበር ማለት ነው። ይህንን ቃል ሙሴ አስቀድሞ የተናገረው ለመጀመሪያው ትውልድ ነው፣ ከግብፅ ለወጣው ለመጀመሪያው ትውልድ። እንዲሁም የዘጸአት 32 ከቁጥር 1 እስከ 14 እንደሚነግረን ኤክሶደስ ቻፕተር 32 ቨርስ 1 አፕ ቱ 14 ሕዝቡ ሙሴ ከተራራው ሳይወርድ እዚያ ብዙ እንደዘገየ ባዩ ጊዜ የወርቅ ጥጃ ሰርተው አመለኩ ብሎ ይነግረናል። አሁንም ሙሴ በዚህ በዘዳግም ምዕራፍ 9 ከቁጥር 9-12 አሁን እንዳነበብ ነው ያኔ በዘጸአት መጽሐፍ የተናገረውን ነገር ነው በድጋሚ አሁን በዚህ ክፍል የሚናገረው። ሙሴ አስቀድሞ የሆነውን ነገር ለማያውቅ ለሁለተኛው ትውልድ ዘ ሰከንድ ጄኔሬሽን ነው በድጋሚ የሚናገረው። ሁለተኛው ትውልድ ወደ ተስፋይቱ ምድር ከመግባቱ ጥቂት ቀደም ብሎ ሙሴ ይህንን ነገር ተናገረ። ያኔ ሁለተኛው ትውልድ ወደ ከነዓን ከመሻገሩ በፊት ከዮርዳኖስ ወንዝ በስተ ምስራቅ በሞዓብ ሜዳ ሰፍሮ ነበር።
አዎ ይህ ክፍል የተስፋይቱን ምድር ለመውረስ ለተቃረበ ሕዝብ ማለትም ለሁለተኛው ትውልድ በድጋሚ የተነገረ ቃል። ለምንድን ነው ሙሴ የዘዳግም መጽሐፍ አዲሱን ትውልድ የሚያስተምረው? ዋት ኢዝ ዘ ሪዝን? ምክንያቱም ሁለተኛው ትውልድ የአባቱን ኃጢአት እንዳይደግም ለማስጠንቀቅ ነው። አብዛኞቻችሁ እንደምታውቁት የዘዳግም መጽሐፍ አምስተኛው የሙሴ መጽሐፍ በመባልም ይታወቃል። ዘዳግም የሚለው ስም የመጣው ሁለተኛ ሕግ የሚል ትርጉም ካለው የግሪክ ቃል ነው። አዎ ይህ መጽሐፍ ዘዳግም ወይም ኦሪት ዘዳግም የተባለበት ምክንያት የእስራኤል ሕዝብ ወደ ተስፋይቱ ምድር ወደ ከነዓን ሲቃረቡ ሙሴ የኦሪትን መጽሐፍ በድጋሚ ስላስተዋወቃቸው ነው። በነገራችን ላይ ኦሪት ማለት ሕግ ወይም ትምህርት ወይም ደግሞ የሕግ ትምህርት ማለት ነው። ቃሉ ኦራይታ ከሚለው የጥንት የሱሪያ ቋንቋ የተገኘ ነው። ሙሴ ይህንን የኦሪት ቃል ለመጀመሪያ ጊዜ ለእስራኤላውያን የተናገረው ከ40 ዓመት በፊት ነበር። ያን ጊዜ የሰሙት ሕዝብ ዕድሜያቸው ከ20 ዓመት ያነሱ ሲቀሩ ከካሌብና ከኢያሱ በስተቀር ሁሉም በምድረ በዳ ሞቱ። ምክንያቱም በምድረ በዳ ጉዟቸው እግዚአብሔርን ስላልታዘዙት በምድረ በዳ ሞቱ። ለምን ሞቱ? በምድረ በዳ ጉዟቸው እግዚአብሔርን ስለተፈታተኑት በምድረ በዳ ሞቱ። አዲሱ ትውልድ ኦሪትን ያልሰማ ትውልድ ነበረ። አዲሱ ትውልድ ዮርዳኖስን ተሻግረው ወደ ርስት አገራቸው ከመሻገራቸው በፊት ሙሴ በዚህ በዘዳግም መጽሐፍ ኦሪትን በመድገም ቃል ኪዳኑ መታደሱን አሳወቃቸው። እንግዲህ በዚህ የዘዳግም መጽሐፍ የምናገኘው አጠቃላይ ሐሳብ ይህ ነው። የኦሪት ዘዳግም መጽሐፍ ምዕራፍ 9 ከቁጥር 9 እስከ 12 እና የዘጸአት መጽሐፍ እንደሚያስተምረን ሙሴ እግዚአብሔር ከእስራኤል ጋር የገባውን ቃል ኪዳን የተጻፈባቸውን የድንጋይ ጽላቶች ለመቀበል እርሱ ወደ ሲና ተራራ ወጥቶ ነበር። ይህንን ሐሳብ ዘጸአት ምዕራፍ 19 ቁጥር 3 ላይ ታገኛላችሁ። ሙሴ በታዘዘው መሠረት እስራኤላውያን እግዚአብሔርን ለመገናኘት እንዲቀደሱ ተናገራቸው። መጽሐፍ እንደሚል ሙሴም ከሰፈር እየመራ አውጥቶ ወደ እግዚአብሔር አቀረባቸው። ሙሴ ምንም ነገር ሳይበላና ሳይጠጣ 40 ቀንና 40 ሌሊት በተራራው ላይ ቆየ። እስራኤላውያን ደግሞ በተራራው ግርጌ ተሰብስበው ነበር። እነርሱም በተራራው እግር ስር ቆመው ነበር። ዘጸአት ምዕራፍ 19 ቁጥር 17 ያንን እውነት ይነግረናል። እስራኤላውያን እግዚአብሔር በእሳት ውስጥ ሆኖ ሲናገር ይሰሙት ነበረ። ዘጸአት 20 ከቁጥር 18 እስከ 19 ላንብብ። ኤክሶደስ ቻፕተር 20 ቨርስ 18 አፕ ቱ 19። ሕዝቡም የነጎድጓዱንና የእምቢልታውን ድምፅ በሰሙ ጊዜ እንዲሁም መብረቁ ሲብለጨለጭና ተራራው ሲጤስ ባዩ ጊዜ በፍርሃት በመንቀጥቀጥ ርቀው ቆሙ። እነርሱም ሙሴን አንተ ተናገረን እናደምጥሃለን፣ እግዚአብሔር ቢናገረን ግን እንሞታለን ብለን እንፈራለን አሉት። ዘጸአት ምዕራፍ 20 ከቁጥር 20 እስከ 21 ሙሴም አይዟችሁ አትፍሩ፣ እግዚአብሔር በዚህ ሁኔታ ወደ እናንተ የመጣው ሊፈትናችሁና እርሱን በመፍራት ኃጢአት ከመስራት ርቃችሁ እንድትኖሩ ነው ሲል መለሰላቸው። ሕዝቡ ግን ርቀው ቆሙ። ሙሴ ብቻውን እግዚአብሔር ወዳለበት ጥቅጥቅ ወደ ሆነው ደመና ተጠጋ። እስራኤላውያን ሲሰሙ እግዚአብሔር የተናገረውን ቃል ከ40 ቀንና ከ40 ሌሊት በኋላ እግዚአብሔር በእጁ ጽፎ 2 የድንጋይ ጽላቶችን ለሙሴ ሰጠው። ከዚያም በኋላ እግዚአብሔር ሙሴን ፈጥነህ ከተራራው ራስ ላይ ውረድ አለው።
ከግብፅ ምድር መርተህ ያወጣው ሕዝብ ክፉ ነገር በማድረግ ረክሷል ሲል ተናገረው። እግዚአብሔር ሙሴን አለው፣ እስራኤላውያን ከሰጧቸው ትእዛዝ ሁሉ ወዲያውኑ ርቀው የሚያመልኩትን ጣዖት ለራሳቸው ሰርተዋል ሲል ነገረው። ምንም እንኳን እርሱን በመፍራት ኃጢአት ከመስራት ርቀው እንዲኖሩ በሚያስፈራ ሁኔታ እግዚአብሔር ራሱን ቢገልጥላቸውም እስራኤላውያን እርሱ ከሰጣቸው ትእዛዝ በመራቅ ፈጥነው ጣዖት አመለኩ። እስራኤላውያን ከግብፅ ምድር ከወጡ በኋላ ይህ የጣዖት አምልኮን በሚመለከት የመጀመሪያ ኃጢአታቸው ነበር። ይህንን ክፍል ሙሴ ከ40 ዓመት በኋላ በ1406 ቢሲ ለእስራኤላውያን የተናገረበት ምክንያት አዲሱ ትውልድ ጣዖትን እንዳያመልክ ለማስጠንቀቅ ነው። አዲሱ ትውልድ እግዚአብሔርን እንዴት መታዘዝ እንዳለበት ለማስተማር ነው። አዲሱ ትውልድ የወላጆቹን ኃጢአት እንዳይደግም ለማስጠንቀቅ ነው። ለመሆኑ ከወደቀው ትውልድ እስራኤል የወሰደው ትምህርት ምንድን ነው? ጣዖትን አታምልኩ የሚል ነው። እግዚአብሔርን በፍጹም ልብ ታዘዘው የሚል ነው። የወላጆችን ኃጢአት አትርገም የሚል ነው። ወገኖቼ፣ ጣዖትን ማምለክ በብሉይ ኪዳን አማኞች የታየ ችግር ብቻ ሳይሆን በአዲስ ኪዳንም ጠንከር ያለ ማስጠንቀቂያ የተሰጠው ጉዳይ መሆኑን ላሳስባችሁ እፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 7 ላይ ሰዎቹ ሊበሉና ሊጠጡ ተቀመጡ፣ ከመጠን በላይ ሊፈነጥዙ ተነሱ ተብሎ ስለ እነርሱ እንደተጻፈው እነርሱ ጣዖትን እንዳመለኩ እናንተም እንደነርሱ ጣዖትን አታምልኩ አለ ሐዋርያ ጳውሎስ። አንደኛ ዮሐንስ ምዕራፍ 5 ከቁጥር 21 ላይ ልጆች ሆይ ጣዖቶችን ከማምለክ ራሳችሁን ጠብቁ አለ ሐዋርያው ዮሐንስ። በአዲስ ኪዳን አስተምሮ መሰረት የተቀረጸ ጥጃ ብቻ ሳይሆን ማንኛውም የእግዚአብሔርን ቦታ የሚይዝ ነገር ጣዖት ነው። ሰው ከእግዚአብሔር በላይ የሚወደው ነገር ወገኖቼ ጣዖት ነው። ለመሆኑ እናንተ ከእግዚአብሔር በላይ የምትወዱት ነገር ምን አለ? እንደ አዲስ ኪዳን ገለጻ ጣዖት አምልኮ ማለት በጣዖታት ወይም በምስሎች ፊት በመስገድ ብቻ የተወሰነ አይደለም። በልባችን፣ በአእምሯችን እና በሕይወታችን ውስጥ ለእግዚአብሔር ብቻ የሚገባውን ቦታ የሚወስድ ማንኛውም ነገር እርሱ ጣዖት ነው። ጣዖት አምልኮ ማለት ከእግዚአብሔር ውጭ ማንኛውንም ነገር ማምለክ ማለት ነው። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ የተናገረው ነገር ትዝ ይላችኋል። ለሁለት ጌቶች መገዛት አይቻልም ያለው ኤፌሶን ምዕራፍ 5 ቁጥር 5 ላይ ጣዖት አምልኮ ስግብግብ መሆንንም ጭምር እንደሚያካትት ያስተምረናል። ኤፌሶን ምዕራፍ 5 ቁጥር 5 ላይ አመንዝራም ቢሆን ማናቸውንም የርኩሰት ሥራ የሚያደርግ ቢሆን ወይም ጣዖት እንደ ማምለክ የሆነ ስግብግብነት ቢሆን በክርስቶስና በእግዚአብሔር መንግሥት ርስት እንደማያገኙ እወቁ ይለናል። ቆላስይስ ምዕራፍ 3 ቁጥር 5 ላይ ስለዚህ በእናንተ የሚገኙትን የምድራዊ ሕይወት ምኞቶች ሁሉ ግደሉ፣ እነርሱም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ የሆነ መጎንጀት ናቸው ይለናል። በአንድ ሰው ሕይወት ውስጥ ሀብት፣ ገንዘብ፣ ዕውቀት፣ ዝና፣ ፖለቲካ፣ ዘር፣ ጎሳ፣ ስኬት ወይም ምኞት ከእግዚአብሔር ይልቅ አስፈላጊ ከሆነ ሰው ጣዖት አምላኪ ይሆናል ማለት ነው። አዎ ጣዖት አምልኮ
ከክርስቶስ ውጪ ለሆነ ነገር ፍጹም ታማኝነትን መስጠትንም ጭምር ያመለክታል። ኢየሱስ እንደዚህ ብሏል፣ አንድ ሰው ለሁለት ጌቶች አገልጋይ ሊሆን አይችልም። ወይም አንዱን ይጥላል፣ ሌላውንም ይወዳል፣ ወይም አንዱን ያከብራል፣ ሌላውንም ይንቃል። እንዲሁም አንድ ሰው በአንድ ጊዜ ለእግዚአብሔርና ለገንዘብ አገልጋይ መሆን አይችልም ይለናል። ከእግዚአብሔር በላይ ውሳኔዎቻችንን፣ ፍቅራችንንና ቅድሚያ የምንሰጣቸውን ነገሮች የሚቆጣጠር ማንኛውም ነገር ወገኖቼ ጣዖት ነው። በሐሰት ሃይማኖታዊ አምልኮ ውስጥ መሳተፍ ወገኖቼ ጣዖት አምልኮ ነው። ጳውሎስ አማኞች በአረማዊ አምልኮ እንዳይሳተፉ አስጠንቅቋል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ እንግዲህ ወዳጆች ሆይ ጣዖትን ከማምለክ ራቁ ብሏቸዋል። ለዚህም ነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ የጌታን ጽዋ እየጠጣችሁ ደግሞ የአጋንንትን ጽዋ መጠጣት አትችሉም፣ የጌታ ማዕድ ተካፋዮች ሆናችሁ ደግሞ የአጋንንትን ማዕድ ተካፋይ መሆን አትችሉም የሚላቸው። እስቲ በልባችን ውስጥ የመጀመሪያውን ቦታ የያዘውን ነገር እንመርምር። ዛሬ እያንዳንዳችን ራሳችንን እነዚህን ጥያቄዎች እንጠይቅ። ለመሆኑ በጣም አብዝቼ የማስበው ስለምንድን ነው? ለደህንነቴ በጣም የምተማመነው በምንድን ነው? ይህን ነገር ከባጣ ሞቴን እመርጣለሁ የምለው ነገር ምንድን ነው? አብዛኛውን ጊዜን፣ ገንዘቤን እና ፍቅሬን የምሰጠው ለማን ነው? ለመሆኑ ዘመናዊ ጣዖት ሲባል ሰምታችኋል? ዘመናዊ ጣዖት የሚባለው ገንዘብና ሀብት ነው፣ ስራና ስኬት ነው። ዘመናዊ ጣዖት የሚባለው ንብረትና ፍቅረ ንዋይ ነው፣ ማህበራዊ ደረጃና ተወዳጅነት ነው። ዘመናዊ ጣዖት የሚባለው ቴክኖሎጂና ማህበራዊ ሚዲያ ነው፣ መዝናኛ ነው፣ ከሰው ጋር ያለን ግንኙነት ነው፣ የግል ምኞት ነው። ከነዚህ ነገሮች ውስጥ አንዳቸውም በራሳቸው ኃጢአት አይደሉም። ነገር ግን የእግዚአብሔርን ቦታ ሲይዙ ወይም ሲቀሙ ጣዖት ይሆናል። እንግዲያው ከዘመናዊ ጣዖታት ወገኖቼ እንጠበቅ። ለመሆኑ የመጀመሪያው ትውልድ የተገባላቸውን የተስፋ ቃል እንዳይወርሱ እንቅፋት የሆነባቸው ኃጢአት ምንድን ነበር የሚለውን በሚቀጥለው ክፍለ ጊዜ አብረን እንመለከታለን።